ስደት ማለት ለእናንተ ምን ማለት ነው? ስደት ማለት ምንድን ነው? ትልቁ ትምህርት ቤት ነው ወይ ለእናንተ? አዎ አይደለም የሚለውን ነገር ዛሬ ከእናንተ ጋር ከውድ ቤተሰቦች ጋር እናወራለን ማለት ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የመስኪ ቲዩብ ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ እያልኩኝ ዛሬ ደግሞ በአዲስ ቪዲዮ ተመልሼ መጥቻለሁ። እንግዲህ ብዙ ቪዲዮ እየለቀኩኝ አይደለም ማለት ነው። አሁን ግን ለመልቀቅ አስቤ አንዲት ቪዲዮ ወደ እናንተ ላደርስ ተመልሼ መጥቻለሁ ማለት ነው። ውድ ቤተሰቦቼ ዛሬ ግን ስደት በጣም ብዙ ነገሮች እንዳስተማረኝ አውቃለሁኝ። እናንተም ተምራችሁበታል። በጣም ብዙ ነገሮችን እንደተማራችሁበት ተስፋ አደርጋለሁኝ። ስደት ላይ ሆናችሁ ትልቁ የተማሩት ነገር ምንድነው? ቢኖር ትዕግስት የሚባል ነገር ተምራችሁበታል ብዬ አስባለሁኝ። ትዕግስት ትልቁ ለእኛ የሚያስፈልገን ነገር ነው። ትዕግስት በጣም ትልቁ ነገር ነው። ተምራችሁበታል ብዬ ነው የማስበው። ትዕግስትን የመሰለ ነገር የለም። ቶሎ ተስፋ አለመቁረጥን በቃ ያሰብንበት ጋር ለመድረስ ጥረት እንደምናደርግ በቃ በትዕግስት ነገሮችን እንድናሳልፍ ትዕግስትን ተምረናል እውነት ለመናገር እና ስደት በጣም ትልቁ ትምህርት ቤት ነው። ውድ ቤተሰቦቼ በዛሬ ቪዲዮ እንግዲህ ስለ ስደት ነው የምናወራው ማለት ነው። ስለ ስደት እናወራለን ውድ ቤተሰቦቼ። ስደት ማለት እንግዲህ ለእኛ ትልቁ ትምህርት ቤት ነው። ያው ተሰደን ሰው ሀገር የምንኖር እኛ እናውቃለን ምን ያህል ዋጋ እንደሚያስከፍለን፣ ምን አይነት መስዋዕት እንደሚያስከፍለን ያው የምንፈልገውን ዓላማ ለማሳካት የምንፈልግበት ቦታ ለመድረስ ውጣ ውረዶችን እንደምናሳልፍ እናውቃለን። ግን ያሁሉ ምንድነው? ትዕግስት ካለን ነው። ትዕግስት ከሌለን ግን አንድ ስቴፕ መሄድ አንችልም። ምክንያቱም ፈተናዎች ይገጥሙናል። እለት ተዕለት የሚገጥሙ ነገሮች አሉ። ከአሰሪዎቻችን ጋር አንድ ችግሮች ይፈጠራል። ያንን በትዕግስት ካላሳለፍን ነገ ላይ ምንፈልግበት ቦታ ልንደርስ አንችልም። በትዕግስት ካላሳለፍን ነገ ላይ ማድረግ የምንፈልገውን ነገር አናደርገውም። ምክንያቱም እነሱም ያውቁናል እኛን ትዕግስተኛ እንደሆን ስለሚያውቁ በጣም በቃ ጫን ሊያደርጉን ይፈልጋሉ። የሆነ በቃ ትዕግስት እንዲኖር ማድረግ ይፈልጋሉ። ግን እኛ ጥንካሬው ካለን በትዕግስት ማሳለፍ እንችላለን። ወዶቼ በትዕግስት ማሳለፍ ስለምንችል ምንም ነገር ቢሆን ምንም በቃ ተስፋ አለመቁረጥን ተምሬበታለሁኝ እኔ ማለት ነው እውነት ለመናገር እና ስደት ለእኔ ትልቁ ትምህርት ቤቴ ነው። ሀገሬ ላይ ሆኜ በቃ ማልችላቸውን ነገሮች እዚህ መጥቼ ችያለሁኝ። ምክንያቱም ለመጣሁበት ዓላማ ስል የመጣሁበትን ዓላማዬን ለማሳካት ስል ትዕግስትን ተምሬያለሁኝ። በደንብ ተምሬያለሁኝ። ምክንያቱም ትዕግስት ባይኖረኝ ኖሮ እስካሁንም አልቆይም ነበረ። በመታገስ ነው እዚህ ቦታ ላይ የደረስነው። ሁላችንም የምናውቀው ነገር ነው። ታውቃላችሁ ያው ሰው ሀገር ስትኖሩ በጣም ውጣ ውረዶች አሉ። በጣም ብዙ ፈተናዎች አሉ። ኢቭን ስልክ እንኳን ለማውራት እንኳን የማይመች ቦታ አለ። ስልክ ሰዎች አይወዱም። በታሪክ ማለት ነው አይወዱም። ሴትዬ እንዴት እንደምትሆን ስልክ ይዤ ካየች ግን እያየችኝ አልጠቀምም። እያየችኝ ስልክ አልይዝም። ምክንያቱም አትወድም ሴትዮዋ። ነግራኛለች፣ አንዴ ነግራኛለች። ኦኬ ብዬ ትቻለሁኝ። ግን አሁን ድጋሚ ብታይኝ ደግሞ ሌላ ነገር ውስጥ ልገባ ነው። ግን ኦኬ እሺ ብዬ በትዕግስት በማሳለፌ አሁን ላይ በነፃነት ዩቲዩብን እየሰራሁ እገኛለሁ። እህት ወንድሞችን እያስተማርኩኝ እገኛለሁ እየሰራሁ ማለት ነው። ይህ ምንድነው? በትዕግስት ነው። ትዕግስት ከሌለን ምንም ነገር ማድረግ አንችልም እኛ። ስለዚህ ትልቁ ነገር ምንድነው? ስደት ዓለም ላይ ስንኖር በሚፈጠሩ ነገሮች፣ በሚገጥሙን ፈተናዎች ትዕግስትን ማሳለፍ መልካም ነገር ነው እና ወዶችዬ በተቻለ መጠን ትዕግስተኛ ብንሆን ያሰብንበት ቦታ ለመድረስ መቼም እኛ አረብ ሀገር መዳም ቤት አንኖርም ሁሌ አይደለ። ነገ ሌላ ቀን ነው። ያው ጊዜያዊ ነው የምንሰራው። ነገ ሌላ ቀን ነው ወጥተን ወደ ራሳችን ህይወት እንገባለን እና በተቻለን መጠን ትዕግስት አድርገን ዓላማችን አሳክተን በሰላም በፍቅር ወደ ሀገራችን መሄድ ይሻላል እና አጠር ያለች ቪዲዮ ነው ያዘጋጀሁላችሁ ማለት ነው። ዛሬ እንግዲህ ያው ስለ ትዕግስት ላውራችሁ ብዬ ነው። ትዕግስት ምን ያህል ዋጋ እንዳስከፈለኝ፣ ምን ያህል እኔ ጥንካሬ እንደሆነኝ፣ አሁን ላለሁበት ቦታ እንድደርስ እንደረዳኝ
እናንተም እንደተረዳችሁ ተስፋ አደርጋለሁኝ ውድ ቤተሰቦቼ። እስቲ ለእኔ እንዲያደርጎኛል ትዕግስትን በመታገሴ እዚህ ቦታ ደርሻለሁኝ፣ ትዕግስት ለእኔ ጠቅሞኛል ብላችሁ የምታስቡት ነገር ካለ ኮመንት ላይ አስቀምጡልኝ። እሺ ውድ ቤተሰቦቼ አስቀምጡልኝ ኮመንት ላይ። ትዕግስት አዎ ስደት ለእኔ ትልቁ ትምህርት ቤቴ ነው፣ ትልቁ መምህሬ ነው የምትሉ ካላችሁ ኮመንት ላይ አስቀምጡልኝ። ሀሳባችሁን አሴታችሁን አስቀምጡልኝ ማለት ነው። ዛሬ በቃ እኔ ትዕግስት የሚባል ነገር እኔ ጋር እንዳለ ማለት ያው በሚፈጠሩ ነገሮች እናንተ ትዕግስት አድርጋችሁ ካላሳለፋችሁ በጣም ከባድ ነው። እውነቴን ነው የምላችሁ። ሰው ሀገር ስትኖሩ፣ ሰው ቤት ስትኖሩ በጣም ብዙ ፈተናዎች ይገጥሟቸዋል እና ይህንን እንግዲህ በተመለከተ ነው ዛሬ ቪዲዮ ልሰራ የቻልኩት ውድ ቤተሰቦቼ። በተረፈ እንግዲህ ሰላማችሁ ብዝት ትርፍርፍ ይበልልኝ እያልኩኝ እንግዲህ እዚህ ጋር ቪዲዮን ያቋርጣለሁ ማለት ነው። መስኪ ቲዩብን ቤተሰብ አድርጉ፣ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ሀሳብ አስተያየታችሁን ደግሞ ኮመንት ላይ ያስቀምጡልኝ። መልካም ጊዜ